ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ድጋሚ መተናል ስለና አብርሽ ስለና ሩታ ሄርሜ ፍቅር መጡ እያቀወጡ ማለት ነው። ፍቅር ግን ማለት ነው ይሄን ሁላ ስድብ ለመሸከም ነው የመጣሽው? አይ ይሄ ሁላ ስድብ ተሸክመሽ ምን እዳለብሽ? በምን ቤትሽ እንዴ? በምንም አይደርሱብሽ ሰዎችን እየደረሽ አሁን እንደዚህ ተሰድበሽ ምንድን ነው የምትጠቀሚ አንቺ እንዴ? ለራስሽ ክብር ራሱ አትጨነቂም እንዴ? ሩታም እኮ ጠቀስ እያደረገችሽ ነበር እስከሚገባሽ ማለት ነው። አይገባሽም እንጂ እንደዚህ መሰደብ እንደዚህ መረገጥ ምንድን ነው የሚጠቅምሽ? ከሱ ምንድን ነው የምታገኝ? መቼም ስራ ሊሆን ይችላል፣ ግን እንደዚህ መውረድ በጣም ይደብራል። የምር በጣም ነው የሚደብረው። እንደዚህ ራስሽን ባታስረክሽ ጦሩ ነበር። እንደዚህም አትሁኚ፣ ጥሩ አይደለም፣ ለአንቺም አይበጅሽም። እሺ የኔ ውድ እና ሩታዬና ሄርሚ ዛሬ ደግሞ አብረው መጡ፣ አብረው ሄዱ። ዋው ተመቸኝ የምር። እንደዚህ ነው የሚያምርባችሁ። በቃ ጓደኛዎች ሆኑ። ምን ታደርጋላችሁ? ባላችሁ ተቀምጣችኋል። ጓደኛዎች ሆኑ፣ አብራችሁ ኑሩ፣ አብራችሁ ስሩ ስራችሁን ማለት ነው። በቃ ጓደኛ ሆናችሁ ማለት ነው። ነገር በጣም ይደብራል። ፍቅር ራስሽን እንደዚህ ባታወርጂ ጥሩ ነበር። እንደዚህ ባይሆን ሄርሚዬ፣ አንቺስ ተያ ታይ እንጂ እንዴ! አንቺም እኮ ሩታ ላይ መተሽ ነው። ግን የሚደብር ነገር ማለት ነው። 3 ሴቶች አቆሙ። አረ ይደብራል። አረ አብርሃም ይደብራል። በጣም ነው የሚደብረው የምር። እንዴ በሰው ህይወት መጫወት መቀለድ አይደብርህም እንዴ? አንተ እስከመች ነው እንዴ? ሰውን እንጂ ወንዱን ቆፍጠን በል እንደ ወንድ። የምር በጣም ይደብራል። ሩታም ደግሞ ከዚህ በፊት ስንት ነገር አሳልፋ እዚህ ያደረሰች ሩታ ናት እንጂ ፍቅር አይደለችም። ፍቅር ደግሞ ያንተ ፍቅረኛ አይደለችም፣ ወልዳለች ከፉአድ። እሷም እኮ ፉአድ ትታ ነው አንተ ጋር የመጣችው ድጋሚ። ስንት ወንዶች ነው ታና ሄርሜላ፣ ስንት ወንዶች ቆጠርሽ አለቻት በዚህ እድሜ አለች። እና በቃ የማይሆን ነገር አትስሩ። የምር ሹሃዳ በጣም ነው የሚደብረው። በጣም ነው የሚያስጠላ። ለሰው ልጅ ምን እያስተማራቸው እንደሆነ አላቅም። ሚዲያ ላይ ታመጣላችሁ የሚያስተምር ነገር ቢሆን ኦኬ። ይሄ ግን በቃ ዝሙት ነው እያስተማራችሁ ያላችሁ። የምሬን ነው፣ ዝሙት ነው ጌታ። እንደዚህ አይነት ነገር ማለት ነው አንድ ወንድ ብዙ ሴቶች መያዝ እንደሚችል ማለት ነው። ያን እያሳየክ ነው እንጂ አብርሃም ሌላ ነገር ምንም እያሳየክ አይደለም። እና እንደዚህ አታርግ። በቃ በጣም ነው የሚያስጠላ። ለራስክም አስብ፣ ለሴቶችም አስብ። ክብር ለክብር ካልተጨነቅ የሴቶች ክብር ደግሞ አታስረግጥ። እንደዚህ ፍቅር ደግሞ ማለት ነው የራስሽን ህይወት ኑሪ፣ ከዚህ ህይወት ውጪ። ከዚህ በፊት ስንት ነገር አርግተሻት ሩታዬን እኮ ያን ሁላ አልፋለሽ። ቅርታ ብለሽ ነው የመለሻ። አታስታውሽም? ብዙ ነገር ተብለሽ ማለት ነው። ምንድን ነው አሁን ተመልሰሽ እዛ ውስጥ እንትን ማለትሽ? እዛ ውስጥ ቁጭ ማለት ተመልሰሽ እዛ ውስጥ ድፍቅ። አረ በጣም ነው የሚደብሩ። በዛ ላይ ዝም ብሎ በቃ ቁም ነገር ያሌለው ወሬ ነው የምታወሩ። ምን እያስተማራችሁ እንደሆነ አልገባኝም። እና እንደዚህ አይደረግም፣ እንደዚህ አታርጉ እንላለን እንደኛ እንደ አንድ ሰው ማለት ነው፣ እንደ አንድ ተመልካች። በጣም የሚያስጠላ። ሩታና ሄርሜላ ደግሞ ጽናቱን ይስጣችሁ። ሩታስ እሺ ለምዳለች፣ ብዙ ተሰብራለች፣ ብዙ ተብላለች፣ ብዙ ሆናለች። እሷ ግን ሄርሜላ ናት። አሁን ሄርሜ አንቺም ሩታ ላይ መጥተሽ ነው ህይወቷን የበጠበሽው። በአንቺ ምክንያትም ባይሆን ያኔ እንደተጣላችሁ ነው፣ እነሱ እንደተጣሉ ነው መሀል የገባሽው ማለት ነው። ከዛ በኋላ ነገሩ ይባባሰ እንጂ ይታረቁ ነበር እነኚህ ልጆች። እስከዛሬ ራሱ እንደዚህ ምስቅልቅላቸው አይወጣም። አንቺም ያረሹ ነው ፍቅርን መልሳ ያረገችው። እና በጣም ነው የሚያስጠላት። ከሁለታችሁም ተጎጂ ሩታዬ ናት። ሩታዬ ብቻ ናት ተጎጂ ማለት ነው። ሄርሜላም አልተጎዳሽም አይደለም፣ አላፈቀርሽም አይደለም። አፍቅረሽ ሊሆን ይችላል፣ ልትጎጂም ትችያለሽ። ምክንያቱም እየወደድሹ እያፈቀርሹ ነው ጥሎሽ ሄደ። አዎ ፍቅር በስቶብኛል ብሎ ነው ሄደ። እሱ ፍቅር ስለማይገባ ማለት ነው። ምክንያቱም እሱ ማለት ነው ባይዛዊ ሴቶችን የሚፈልገው ለስራ ብቻ ነው። አብሮሽ ይሄን ማወቅ አለባቸው። የምሬን ነው፣ ለስራ ነው። አሁን ራሱ ማለት ነው ሁለቱም ቪዲዮ በራሱ ቻናል ላይ ለቀቀ። ያ ደግሞ ሊሆን አይገባም። በቃ ለጥቅም ብቻ ነው ሴቶችን የሚፈልገው ማለት ነው። ሰብስክራይብ ለማብዛት፣ ቪው ለማብዛት ነው። በቃ እኛም ሰዎች ስንባል ተንኮል ቦታ አይደለም የምናየው። ለምንድን ነው ላይክ የሚያደርጉ? የሚገርመኝ እኮ ይሄ ጥሩ ነገር እየሰራ አይደለም። በጣም ብልግና ነው። በጣም የሚያስጠላ ነገር ነው። ጥሩ ነገር ሰርቶ ቢሆን እሺ፣ ግን እሱ እያስተማረ ያለ ይሄ አይደለም፣ ዝሙት ነው። እንዴት ዝሙት መደረግ እንደሚችል እያስተማረ ነው እንጂ ሌላ ነገር ምንም
ደግሞ ምንም ፍሬ ያለው ወሬ አላወራችሁም። ዝም ብሎ በቃ መሳቅ መሳቅ መሳቅ። እንዴ ምንድነው? አቃጠሉኝ አላለም? ማን ያቃጠለክ? አብርሃም እኮ እንድትቃጠል ያደረገህ ራስክ በራስክ ስራ ነው። ሩታም ያኔ ቢሆንም ማለት ነው እሷ ላይ እንደዛ ስትሆን እሷ እርጉዝ ሆና ሌላ ሴት ጋር ስትሄድ ነው ያ ሁላ ነገር ያደረገችው እንጂ እሷ ከመሬት ተነስታ አይደለችም። እሺ ሄርሜላም ደግሞ እንደዛው። ሄርሜላም ደግሞ ምንም አላጠፋችም። በሩታ ላይ መምጣቷ ጥፋት ሊሆን ይችላል፣ ግን አንተን መውደድ፣ አንተን ማፍቀር፣ አንተን እንትን ማለቷ ጥፋት ነው ብዬ አላስብም። ሰን ቁጭ አድርገህ ደግሞ ሌላ ሰው አምጥተህ ታስረግጥ። ፍቅርም ለራስሽ ነው የፈለግሽው መረገጡን። በርቺ፣ ቻዩ፣ ያጽናሽልሻለሁ። ውድ ቤተሰቦቼ እዚህ ላይ ነው የማቆመው። በቃ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። ባይ ባይ።